እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ናኦሚ ግን አንተ እኮ ነህ እኮ እነዚህ እኔ ግን ሳስበው ልጆች በጣም በቃ እያጫወተህ ለምን ያልተገናኛችሁ? ቺክ ይዞ ጠፋ። ከዛ ላይ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። ዛሬ ትልቁ ዜና ሆኖ የተመዘገበው ማለት በዜናው ክብደት ሳይሆን በእይታ ደረጃ ላይ ብዙ የታየው ዜና የቲክቶከሯ ጃኒ ወይም የስመኝ ገብሩ የምትባለው ወጣት የእስር ዜና ነው። የሷ መታሰር ብዙ አነጋጋሪ ሆኗል። ብዙ ሰዎችም አስተያየት የሰጡበት ይገኛሉ። በዛሀበሻ ፌስቡክ፣ በዛሀበሻ ቲክቶክ እና እንደዚሁም ደግሞ በጉድ ሞርኒንግ ኢትዮጵያ በሚለው የዩቲዩብ ቻናል ላይ በጣም ብዙ ሺህ ሰዎች አይቶታል። ቢያንስ ሁሉም ሲደመር ወደ 1 ሚሊዮን ሰው እየጠጋ ነው የተመለከተው ያየው ዜናውን። እናም በዚህ ላይ የተለያዩ ሰዎች አስተያየት ሰጡ ተመልክቼ ምናልባትም ጉዳዩም ደግሞ እንደዚህ አነጋጋሪ ከሆነ እነዚህን አስተያየቶች ጠቅላላ አድርጎ ለህዝቡ ማቅረብ አስፈላጊ ነው ብዬ ስላመንኩኝ አንዳንድ አስተያየቶችን ለእናንተ ለማቅረብ ነው። መጀመሪያ በስልክ ደውሎ አስተያየት የሰጠኝ ሰው እዚህ አሜሪካን ሀገር ውስጥ ይኖር የነበረ አንድ ሰው ማለት በሹፍርና ስራ ውስጥ ይሰራ የነበረ ሰው አሁን ግን አዲስ አበባ ገብቶ ባለጊዜ ነኝ በማለት በመንግስት ኃይሎች ወይም ደግሞ በመንግስት ኃላፊዎች ከፍተኛ የሆነ ጥበቃ እየተደረገለት እንደውም ከቢሮአቸው ሁሉ ላይቭ እየወጣ የሚናገር አንድ ሰውን ጉዳይ አንስቶልኝ ነበር እና ይሄ በማህበራዊ ሚዲያ ላይ በጣም ለመናገርም ለመስማትም በሚቀፍ ቃል አንድን ብሔር ጠርቶ ሲሳደብ ሲያዋርድ ምን ሲል ህዝብ ያሁላ ሰው ጫጫታ ሲያሰማ እሱ ግን ማንም ሰው አልተናገረውም። እንደውም ባለስልጣኖቹ ለማብሸቅ በሚመስል መንገድ እሱ በማህበራዊ ሚዲያ እየወጣ ከቢሮአቸው ላይቭ እየገባ እነሱን ያሳያቸው ያን ሲያደርግ ስንመለከት እቺ ህፃን ልጅ የሚከራከላት ወይም ደግሞ የዛ ብሔር አባል ስላልሆነች ነው ወይ የሚል ጥያቄ አንስቷል። ለዚህ በእርግጥ የብሔር ጥያቄ ማንሳት በጣም የሚመቸኝ ነገር አለም፣ ግን የሰውየው አስተያየት ነው። እቺ ልጅ ምናልባትም የዛ ሙሉ ዘገባውን ከዩቲዩብ ገጻችን ላይ ተመልከቱት። ጉድ ሞርኒንግ ኢትዮጵያ ብላችሁ ታገኙታላችሁ። አፉ ለምታ ሸቤ ገብታ ችሎት ስታፍታት ተውላለች። ችሎት ፊት ቀርባ የድሬዳዋ ሰዎች ጸዴ ናቸው ብላ ስትናገር ሙሉ ችሎቱ በሳቅ ወድቋል። እውነተኛ ስሟ ስመኝ ገብሩ ነው ቢባልም ትክክለኛ የመታወቂያ ስሟም ሆነ የሚዲያ ስሟ ጃኒ መሆኑ ተረጋግጧል። ችሎቱን ሲከታተል በነበረው ጠበቃ ዮሐንስ ዘውዱ አንደበት ከአፍ የወደቀች ጥሬ የምታክል ሚጢጢ ናት ተብላ የተገለጸችው ጃኒ በቀጣይ ስመጣ ሺቲ ለብሼን የሚመጣው ብላ ችሎቱን ፈገግ እንዳሰኘችው